አንድ ቀን በጠዋት ስትነሳ ትናንት ጥሩ የነበረው ዓለም ሙሉ በሙሉ ቢጠፋ ምን ትሆን ነበር? ሰላም ጤና ይስጥልኝ የተወደዳችሁ የኪንግ ስቶሪስ ቤተሰቦች እንኳን ወደ ኪንግ ስቶሪስ በሰላም መጣችሁ። በዛሬው የፊልም ዳሰሳችን ልናስመለክታችሁ የወደድነው ቫኒሺንግ ኦን ሰቨንዝ ስትሪት የተሰኘውን በአሜሪካ ውስጥ የተሰራ ልብ አንጠልጣይ ፊልም ነው። ቪዲዮም እንደሚመቻችሁ ስለማልጠራጠር ላይክ እና ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ አብራችሁ ፊልሙ የሚጀምረው ብዙ ሰዎች በሲኒማ ቤት ውስጥ ተሰብስበው ፊልም እያዩ በማሳየት ነው። ፕሮጀክተሩን ከጀርባ ክፍል ሆኖ የሚቆጣጠረው ፖል ይባላል። የጀርባ ክፍሉ በጣም ጨለማ ስለሆነ ለማየት እንዲያስችለው በግንባሩ ላይ መብራት አድርጓል። ፖል አብዛኛውን ጊዜውን የሚያሳልፈው መጽሐፍ በማንበብ ሲሆን ዛሬም ዘ ሎስት ሲቲ ኦፍ ሬኖክ የሚል መጽሐፍ እያነበበ ነው። በመጽሐፉ ላይም የአንድ ከተማ ሰዎች ባልታወቀ ምክንያት እንደጠፉ ያሳያል። ከዛም ፖል ከተቀመጠበት በመነሳት መቆጣጠሪያው ላይ አንዳንድ ነገሮችን ሊያስተካክል ሲል ወዲያውኑ መብራት ይጠፋል። ሲኒማ ቤቱ በጨለማ ቢዋጥም ነገር ግን ከግንባሩ ላይ ያለው መብራት ስላለ ከጨለማው መትረፍ ችሏል። ከስራ ክፍሉም ሲወጣ ፖል በሚገርም ሁኔታ የሚያስደነግጥ ነገር ተመለከተ። ከዚህ በፊት በሰው ተሞልቶ የነበረው ኮሪደር ሙሉ ለሙሉ ባዶ ሆኗል። ከዛም ፖል በማስከተል የሥራ ባልደረቦቹን በመፈለግ ላይ ሳለ አንድ ባትሪ ያዘን ጥበቃ ይመለከታል። ከተገናኙም በኋላ ለሁለት ሆነው ሰዎችን መፈለግ ይጀምራሉ። በመሄድ ላይ ሳሉም ጥበቃው ጥግ ላይ የሆነ ሰው ያየ ይመስለውና ቼክ ለማድረግም ወደ ቦታው ሲሄድ በድንገት የእጅ ባትሪው ይጠፋበታል። ፖልም እሱን ለማየት ቀና ሲል ጥበቃው በቦታው አልነበረም። ነገር ግን ልብስና ባትሪውን በመሬት ላይ ወድቆ ያገኛቸዋል። በሌላ ትዕይንትም ሮዝመሪ የተባለች ነርስ በሆስፒታል ውስጥ በጣም ተጨንቃለች። ምክንያቱም እሷ ጋር ሁሉም ሰዎች ጠፍተዋል። በተጨማሪም አካባቢዋ በጨለማ ተውጧል። በማስከተልም ሮዝመሪ ቀዶ ሕክምና ክፍል ስትገባ አንድ በሽተኛ ሆዱ ተከፍቶ ብቻውን ታገኘዋለች። በዛው ቅጽበትም መብራቱ ይጠፋና በሽተኛው ከቦታው ላይ ይሰወራል። ሮዝሜሪ በሁኔታው በጣም ስለተደናገጠች ማን የተባለች ልጇን ለመፈለግ ወደ ቤቷ ታቀናለች። በቀጣዩ ቀንም ሉክ የተባለ ጋዜጠኛ ከእንቅልፉ ሲነሳ ሚስቱ ወደ ቤት እንዳልተመለሰች ያስተውላል። ከዛም ሻማዎቹን ያጠፋና ካልጋው ላይ በመነሳት ስልኩን ሲሞክረው ስልኩ ባትሪ እንደጨረሰና ማብራት እንደሌለ ያስተውላል። የነገሮችንም መለዋወጥ ያላስተዋለው ሉክ ልብሱን በመልበስ ወደ ስራ ይወጣል። ህንፃውንም ለቆ ሲወጣ የተጋጩ መኪኖችና የተጣሉ ልብሶችን ሲመለከት ግራ ተጋብቶ ሳለ ከኋላው አውሮፕላን ሲከሰከስ ተመለከትን። በሁኔታውም በጣም ግራ ስለተጋባ ለማጣራት ወደ ስራ ቦታ ቢሄድም ነገር ግን በስራ ቦታው ላይም ሁኔታው ተመሳሳይ ነበር። በተጨማሪም በዚህ ሁሉ ሰዓት የሆነ ጥላ እየተከተለው እንደነበረ አላስተዋለም ነበር። ይህ ሁሉ ክስተት ከተከሰተ ከ72 ሰዓታት በኋላ ሉክ የተበላሸ መኪና ለማስነሳት እየሞከረ ባለበት ሰዓት አንድ ሰው ወደ እሱ ጋር ይመጣና እርዳታውን ይጠይቃል። በተጨማሪም በእጁ ላይ የያዘው ላይተር መስራቱን አቁሞ ነበር። ነገር ግን ሉክ ለመርዳት ፈቃደኛ ስላልነበረ ሰውየው በጥላው ተወስዶ ሲጠፋ ተመለከትን። በመንገዱ ላይም ልብሱና የሚነዳው ሳይክል ብቻ ቀሩ። ሉክም ሰውየው መወሰኑን ከተመለከተ በኋላ የሚሰራ መኪና ለመፈለግ ሄደ። ነገር ግን ሉክ በሚሄድበት ጊዜ አንዲት ሕፃን ልጅ ባትሪ ይዛ እየተመለከተችው ተመለከተ። በማስከተልም ሉክ የፊት መብራቱ የበራ መኪና አገኘ። ነገር ግን ሲሞክረው አይሰራም ነበር። በመጨረሻም ሉክ የተወሰነ ከተጓዘ በኋላ በመብራት ያሸበረቀ አንድ መጠጥ ቤትን ያገኛል። ከዛም ሉክ በፍጥነት ወደ ውስጥ ቢገባም ነገር ግን በውስጡ ማንም አልነበረም። በዚህም የሰዎች ልብስ በየቦታው ላይ ወድቋል። ከዛም ሉክ በማስከተል ለራሱ መጠጥ በመቅዳት መጠጣት ጀመረ። የብርሃኑ ምንጭም ምን እንደሆነ ማወቅ ስለፈለገ ወደ ታችኛው ክፍል ወርዶ ሲመለከት ጄኔሬተር እንደሆነ አወቀ። ነገር ግን ጄኔሬተሩ ነዳጅ እያለቀው ስለነበረ የተወሰነ ሰዓት ብቻ እንደሚቆይ ተመለከተ። በዛው ቅጽበትም አንድ ጄምስ የተባለ ሕፃን ልጅ ይመጣና ሽጉጥ በመደቀን ባትሪውን እንዲያስቀምጠው ይጠይቀዋል። ከዛ ክፍልም ከወጡ በኋላ ጄምስ በጣም ስለፈራ ሉክ እንደማይጎዳው አረጋገጠለትና ሽጉጡን ወደ ታች አደረገው። ከዛም ጄምስ ሽጉጡን ለሉክ ከሰጠው በኋላ ቁጭ ብለው ማውራት ይጀምራሉ። የመጠጥ ባለቤቱ ልጅ እንደሆነና በመጀመሪያም መጥፋቱ ሲከሰት እሱና እናቱ ብቻ እንደቀሩ ተናገረ። በተጨማሪም ጄምስ እናቱ እርዳታ ለመፈለግ ወደ ቤተክርስቲያን እንደሄደችና እሱም እሷን በመጠበቅ ላይ እንዳለ ተናገረ። ከዛም ሉክ ለጄምስ አንድ ነገር ግልጽ አደረገ። ቀኑ በጣም አጭር እንደሆነና ምሽቱ ደግሞ በጣም ረጅም እንደሆነ በመናገር የጄምስ እናት የመመለስ እድሏ በጣም ዝቅተኛ እንደሆነ ተናገረ። ጄምስም ይህን ነገር ሲሰማ በሐዘን ስሜት ውስጥ ሆኖ
የውሸቱን እንደሚያወራና እናቱን እስክትመለስ ድረስ እዚህ ጋር እንደሚጠብቃት ተናገረ። ከደቂቃዎች በኋላ ነርሷ ሮዝመሪ ወደ መጠጥ ቤቱ ትመጣለች። እስካሁን ድረስም የተፈጠረውን ነገር ማመን አልቻለችም። ልጇና እኔንም በማፈላለግ ላይ እንደሆነች ተመለከተ። ከዛም ሴትዮዋ እንደ ማበድ ያደርጋትና እነሱ ላይ በማፍጠጥ ልጇን እንዲመልሱላት ከጠየቀቻቸው በኋላ ሽጉጥ በማንሳት እነሱ ላይ ተደቅነባቸውና ወደ ሌላ ቦታ ላይ በመተኮስ ንዴቷን ታበርደዋለች። እነሱ ካሉበት ቦታ ብዙም ሳይርቅ ጭንቅላቱን የተመታ አንድ ሰው አስፋልት ላይ ወድቆ ነቃ። በጥላው ከመወሰድም ለጥቂት ተርፍና ወደ ባስ ማቆሚያ ጋር በመሄድ ደህና መሆኑን ያረጋግጣል። ነገር ግን በጣም ስለተጎዳ ከዚህ በላይ መንቀሳቀስ አይችልም። በሌላ ትዕይንትም ጀምስ ለሮዝመሪ ውሃ በመስጠት እንድትረጋጋ ያደርጋታል። እሷን በማስከተል የ9 ወር ልጇን እየፈለገች እንደሆነ ከነገረቻቸው በኋላ ፊልሙ በትውስታ ወደ ኋላ ይወስድናል። ሮዝሜሪ የሆስፒታሉ በረንዳ ላይ ቆማ ሲጋራ ለማጨስ ወዲያውኑ ላይተሩ እንደለኮሰችው ማብራቱ ይጠፋል። በዛው ቅጽበትም የመኪና ግጭቶችን ትሰማና በጣም ትደነግጣለች። በላይተሩ ምክንያትም ሮዝሜሪ ከመጥፋት ተረፈች። ወደ አሁኑ ጊዜም ስንመለስ ከቦርሷ ውስጥ ማብራቶችን በመውጣት እነሱ እየተጠቀመቻቸው እንደነበረ ስትነግራቸው ከውጪ የጩኸት ድምፅን ይሰማሉ። ከወንበራቸውም ተነስተው ሲመለከቱ ሉፕ ወደ ውጭ መውጣት አልፈለገም ነበር። ነገር ግን ሁለቱ ወደ ውጭ እንዲወጣ ገፋፉትና በመጨረሻም ሉፕ ወደ ውጭ ወጥቶ ቼክ ለማድረግ ወሰነ። ትንሽ ከተጓዘም በኋላ በባስ ማቆሚያው ስር አንድ ሰው ተጎድቶ ተመለከተ። በዙሪያቸው የሰዎች ጥላ ስለከበባቸው ሉፕ ሰውየውን የደገፈውና በፍጥነት ወደ ህንፃው ይመለሳሉ። በዛም ሲደርሱ ሮዝሜሪ ለተጎዳው ሰው የህክምና እርዳታ አደረገችለትና ነቃ። እዚህም እንዴት እንደደረሰ ያስረዳቸው ጀመር። ግንባሩ ላይ ባለው ባትሪ ቢተርፍም የሆነ ሰዓት ባትሪው መስራት እንዳቆመና አንድ ሰው ከኋላ ጭንቅላቱን መጥቶት ፌንት እንዳሰራው ተናገረ። በተጨማሪም ጥላዎቹ ከቦት በዙሪያው ያንሾካሾኩ እንደነበረና እሱም እንዲተዉት እየለመናቸው እንደነበረና በመጨረሻም የመኪናው መብራት ሲበራ በፍጥነት ወደ ባስ ማቆሚያው ጋር እንደሄደ ተናገረ። ሉፕን በማስከተል ከኋላው ማን እንደመታው ሲጠይቀው በዙሪያው ከጥላዎቹ ውጪ ማንም ሰው እንዳልነበረ ተናገረ። የክርስትና እምነት ተከታይ የሆነችው ሮዝሜሪ በአምላክ እየተቀጡ እንደሆነና እዚህም የቀሩት በኃጢአታቸው ምክንያት እንደሆነ ስትናገር በሃይማኖት የማያምነው ሉፕ አምላክ የሚባል ነገር እንደሌለና እነሱ ምንም አይነት ቅጣት እንደማያስፈልጋቸው ተናገረ። ይህንን በመነጋገር ላይም ሳሉ በዛው ቅጽበት ማብራቱ ብልጭ ድርግም ማለት ይጀምራል። ጄኔሬተሩን ለማየት ወደ ታችኛው ክፍል ወረዱ። በዛም ሳሉ ሉፕ ጄኔሬተሩን ቼክ እያደረገ ፖል በፊልሙ መጀመሪያ ላይ ያነበበ ስለነበረው መጽሐፍ ይነግራቸዋል። በ18ኛው ክፍለ ዘመን ሬኖክ በተባለ ደሴት ውስጥ ሁሉም ነዋሪ አንድም ሳይቀር ጠፍቶ ነበር። ሌሎች ሰዎችም ወደ ቦታው በሚያቀኑበት ሰዓት ያገኙት ነገር ቢኖር የሰዎችን ልብስ፣ ሀብትና በዛፍ ላይ የተጻፈ ክሮቶን የሚል ጽሑፍ ብቻ ነበር። ሉክን በማስከተል ምን ማለት እንደሆነ ጠየቀው። ፖልም ነገሩ ያልተፈታ ነገር እንደሆነ በመናገር በነገሮች ተስፋ በመቁረጥ ጄኔሬተሩ መደብደብ ጀመረ። በኃይል ስለመታውም እግሩን ይጎዳና ተሸክመውት ወደ ላይ በማውጣት ፖሉ ላይ ያስተኙታል። በማስከተልም ሮዝሜሪ ሉክን በረዶ እንዲያቀብላት ጠየቀችው። እሱም በረዶ ለማምጣት በሄደበት ጊዜ ለመጨረሻ ጊዜ ቢሮ የነበረበትን ሰዓት አስታወሰ። በስርጭቱ ክፍል ውስጥ በነበረበት ጊዜ የዜና ዘገባ ስትሰጥ የነበረችው አንድ ሴት ስትጠፋና ልብሷን ብቻዋን ሲቀር ሉክ በጣም ደንግጦ ነበር። ከዛም በሌላኛው ቲቪ ላይ አንድ ሰው ከቺካጎ ከእጃቸው ባትሪ መለየት እንደሌለበት ተናገረ። በተጨማሪም ከእጃቸው ላይ ባትሪ ከጠፋ እንደሚሞቱና ጨለሙ የተለያዩ ምስሎችን በመያዝ ስለሚያታልል ከብርሃን በቀር ማንንም ማመን እንደሌለባቸው ተናገረ። ወደ አሁኑ ጊዜም ስንመለስ ሉክ አንድ ሀሳብ ይመጣለታል። ሀሳቡም እንደምንም ብለው ወደ ቺካጎ በመሄድ ከተረፉ ሰዎች ጋር በመቀላቀል በቀጣይ ያለውን ነገር መወሰን። ቅድም የተመለከተው አንድ መኪና እንዳለና የጄኔሬተሩ ኃይልም ስለደከመ ባለው በመጨረሻው ኃይል መኪናውን ለማስነሳት መጠቀም እንዳለባቸው ተናገረ። በመቀጠልም ጀምስ ከፖል ጋር እዚህ እንዲቆይና ሁለቱ ደግሞ መኪናው ጋር በመሄድ ለማምጣት ወሰኑ። ከዛም ሮዝሜሪና ፖል ማብራት በመያዝ ወደ መኪናው ጋር አቀኑ። ከዛም በማስከተል መኪናው ጋር ሲደርሱ መኪናውን በመግፋት ወደ መጠጥ ቤት መውሰድ ጀመሩ። በሌላ በኩል ፖል በጣም ስለተዳከመ ራሱን እየሳተ ነበር። ጀምስም እሱን ለማንቃት ሲነቀንቀው ፖል ለጀምስ ዘፈን እንዲከፍትና ሁለቱም ዘና እንዲሉ በነገረው ጊዜ ጀምስ በአእምሮ ውስጥ በዚህ ቤት ውስጥ በፊት የነበረውን ድባብ ሳለው እሱንም እየተመለከተ እየተዝናና እያለ ፖል ጀምስን ይጠራውና ውሃ እንዲሰጠው ይጠይቀዋል። ከዛም ጀምስ ውሃ በመቅዳት ላይ ሳለ መብራቱን ይቀጠቀጥና ይጠፋል። በሌላ በኩል ሉክና ሮዝሜሪ መኪናውን ከሚገፉበት እረፍት አደረጉ። ከዛም ቁጭ ብለው ሲያወሩ ሉክ ቺካጎ ስለነበረችው የበፊት ሚስቱ ነገራት። በድንገትም አንድ ትንሽ ሕፃን ልጅ ባትሪ ይዛ ይመለከታሉ። ነገር ግን ወደ እሷ ሊጠጉ በሞከሩ ጊዜ ትንሿ ልጅ ሮጠች። ሉክም እሷን ለመያዝ በሚሮጥበት ጊዜ ወደቀ። ጨለማውን በፍጥነት ወደ እሱ በመምጣት ሊያጠፋው ሲዘጋጅ ሮዝሜሪ የመኪናው መብራት ታበራለትና ይተርፋል። በሌላ ትዕይንትም ጀምስ መብራቱ ሲበራ በፍጥነት ወደ ፖል ጋር ተመለሰ።
ነገር ግን በሚያሳዝን ሁኔታ ፖል በጥላው ተወስዶ ነበር። በሌላ በኩል የሉክና የሮዝመሪ ባትሪዎች እየደከሙ ነው። ሉክም እሳት ማቀጣጠል ቢፈልግም ነገር ግን ማቀጣጠያ ኬሚካል ስላጡ በፍጥነት በአቅራቢያቸው ወደሚገኝ ሆስፒታል ሄዱ። በሆስፒታል ውስጥም ከቤት ያገኙና እሳት ይለኩሳሉ። ነገር ግን ተጨማሪ ማቀጣጠያ ለመፈለግ ሮዝሜሪ በሄደችበት ሰዓት የሚያለቅስ ሕፃን ልጅ ድምፅ ከውጭ ትሰማለች። ወደ ውጭ ወጣም ስትመለከት ከመንገዱ መብራት ስር የአንድ ሕፃን ልጅ አልጋን ትመለከታለች። ሮዝሜሪም ጨለማው እሷን ለማጥመድ ያጠመደው ውሸት እንደሆነ ስላልተረዳች ወደ ቦታው ታቀናለች። ነገር ግን ሕፃን ልጅ መያዣው ባዶ እንደሆነ ስትመለከት ሰዓቱ ረፍዶ ነበር። ጥላውን መጣና ይወስዳታል። ብቻውንም የቀረው ሉክ እንደምንም ብሎ መኪናውን በመግፋት ወደ መጠጥ ቤቱ ጋር ማድረስ ችሏል። በዛም ጀምስን ካገኘው በኋላ የጄኔሬተሩን የመጨረሻው ኃይል በመጠቀም መኪናውን ያስነሱታል። መኪናውን ከተነሳላቸው በኋላ ወደ ቺካጎ በመንደት ላይ ሳሉ አንድ ቤተ ክርስቲያን አጠገብ አደጋ ይደርስባቸዋል። መኪናው ሲቆምም ጀምስ እናቴን ልፈልግ በሚል ሰበብ ወደ ቤተ ክርስቲያኑ አቀና። ሉክ እንዳይሄድ ቢከለክለውም ሊሰማው ፈቃደኛ አልነበረም። በዛው ቅጽበትም ሉክ ክሮቶን የሚል ጽሑፍ ተመለከተ። ወደ ጀምስም እየነዳ በመጣ ጊዜ ጀምስን ለጥቂት በጨለማ ከመወሰድ አተረፈው። ከዛም ሉክ ከመኪናው በመውረድ አሁንም አብረው እንዲሄዱ ቢጠይቀው ነገር ግን ጀምስ የእናቱን ድምፅ እንደሰማ በመናገር እንደማይሄድ ነገረውና እየሮጠ ወደ ቦታው ሲያቀና በድንገት የመኪናው መብራት ጠፋ። ሉክም በጨለማው ተወሰደ። አሁን ብቸኛው ተራፊ ጀምስ ነው። በሻማዎቹ መሃልም ተቀምጠው አንድ በአንድ ሲጠፉ ተመለከትን። ከዛም በቀጣዩ ቀን ፀሐይ ትወጣለች። በሚገርም ሁኔታም ጀምስ በጨለማው ከመወሰድ ተርፏል። እዛው በነበረበትም ተኝቶ ነበር። ትንሿ ልጅም ወደ እሱ ጋር በመምጣት ስሟን ብሪያና በማለት አስተዋወቀችው። በፀሐይ ብርሃንም ቻርጅ የሚደረግ ባትሪዋን ለጀምስ አሳየችው። ከዛም በኋላ ሁለቱም ከቤተ ክርስቲያን ሲወጡ መሃል አስፓልት ላይ ፈረስ አገኙ። ፈረሱም ላይ በመውጣት ሰላማዊ ሰፈር ለማግኘት መጓዝ ጀመሩ። ፀሐይዋም ስትጠልቅ የፖል የሮዝመሪና የሉክን ጥላ ተመለከተንና ፊልሙ እዚህ ላይ ያበቃል። ውድ ቤተሰቦቻችን የዛሬው ፕሮግራማችን የሚመስል ነበር። እንደወደዳችሁ ተስፋ እናደርጋለን። ቻናላችን ሰብስክራይብ በማድረግ ቪዲዮ ከተመቻችሁ ደግሞ ላይክ፣ አስተያየት ካላችሁ ደግሞ ኮሜንት በማድረግ እስከ ቀጣይ ቪዲዮ አብራችሁን ቆዩ።